ሁለተኛው ትልቅ ጉዳይ ነው ለነሱ ነው ቃል መገባላቸው ነው ሁለተኛው ምንድነው ኢቭን እሷ በሆዷ ያዘችው ልጅ የኔ ልጅ ባይሆን ራሱ እኔ ያሳድጋለሁ እሷ እናት ነች ታቃለች ልጁ የማን እንደሆነ ታቃለች 100% እንደውም የኔ ልጅ ባይሆን ራሱ እኔ ግን አሳድገዋለሁ የራሴ ልጅ አደርጋለሁ ባይሆንም ይሄን ለእናንተም ቃል ገባላችኋለሁ ለሷም ቃል ገባላታለሁ ሰላም እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ነው እንግዲህ ይሄ የኔ ክላስ ነበር ባለፉት ለአንድ ወር ሙሉ በዚህ ክላስ ነበር ያሳለፍኩት እና ትላንት ከሚስቴ ጋር እንደታረኩ አይታችሁታል ብዬ አስባለሁ ከገጠር አማቼ መጥቶ እንዲሁም ደግሞ የሺ አጎት መጥቶ እንዳስታረቀ አንድ እንደሆነን ታውቃላችሁ ያው ብዙ ደስታ እንደተሰማችሁ በኮሜንት ላይ አሳውቃችኋል እንግዲህ እግዚአብሔር ይመስገን እኔም ያው እስከታረኩ ድረስ ወደ ቤቴ መመለስ አለብኝ ብዬ ነው ያሰብኩት ያው ትላንት ፋዘር አስታርቆ ማለት የሺ አጎት አስታርቆ እንደሄደ እኔም መጣለሁ ብዬ እሱን ለመሸኘት በወጣውበት አደርኩና ዛሬ ደግሞ በጧቱ እቃዎችን ይዤ ስልክ አላነሳውም ዘግቼ ነበር ምን ሆኖ ይሁን እያለች በጣም እየተጨነቀች መሆኗን አውቃለሁ ስለዚህ እንግዲህ ለምንድነው ማታ ቤት ያላደርኩት እቃዎችን ይዤ መሄድ አለብኝ ብዬ ነው እና አሪፍ ነው ብዬ ነው እንግዲህ እስከ መጨረሻ ተከታተሉኝ እኔ ሚስቴ በጣም ነው ናፈቀችኝ እና ሌላ ምንድነው የምነግራችሁ ነገር አለ እሷ ጋር ሄጄ እሷ ጋር ደርሼ ምነግራችሁ ነገር ይኖራል እናንተም እንግዲህ ተዘጋጅቻለሁ ሁሉንም ነገር አስተካክያለሁ በጣም ነው ሚስቴ ናፈቀችኝ ምክንያቱም አንድ ወር ሙሉ ተለያይተን የምንኖር ነው ያንን ቤት ሰፊን ቤት ሙሉ ለነሱ ትቼ ለሷ ትቼ ኑሪ እዚህ እንደፈለግሽ ሁኚ እኔ አይመለከተኝም እኔ ከወጣሁ ድፍን አንድ ወር ሞልቷል እና ይሄንን ቤት ደግሞ ለተከራይቼን ቤት አንድ ክላስ ነች አከራይ እየወጣው ቁልፍ ሰጣለሁ ከዛ በኋላ እንግዲህ ወደ ለመለስ ነው እስከ መጨረሻ ተከታተሉኝ እንግዲህ እሷ ምን እንደምትሆን ምክንያቱም ማታም ቤት ስላላደርኩ በጣም ከፍቷታል ምን ሆኖ ነው ትላንት መጥቶ አጎቴ ያስታርቆን ዛሬ ደግሞ ሌላ ቦታ እየታደረ ያለች እየባዘነች እንዳደረች አውቃለሁ በምን አወቃትሉኝ ስልክ በተደጋጋሚ ስደውልኝ ነበር ስልክ እየቀያየረች ምትደውለው እሷ ነች አውቃለሁ ግን አላነሳው ሁሉንም ስልክ አላነሳው ምክንያቱም የኔ መምጣት በጉጉት እየጠበቀች ነው ስለዚህ ሰርፕራይዝ ማድረግ ፈልጋለሁ እሷ እኔን ያው ብዙ ጊዜ እንትን ነው ፕራንክ ነው የምታደርገኝ ፕራንክ ማለት ያው የሰውን ደስታ መንሳት የሰውን ደስታ ሰው እንዲጨነቅ ማድረግ የኔ ደግሞ በተቃራኒ ሰርፕራይዝ ነው ሰርፕራይዝ ደግሞ ምንድነው ደስታ ይሰጣል ደስታ ይጨምራል ሆዷ ላይ ያለው ልጅም እሷ ስትደሰት ይደሰታል ያድጋል ቆንጆ ይሆናል እንደኔ ሸበላ ይሆናል እና ያንን ፈልጌ ነው ስለዚህ ቤተሰቦቼ በተለይ በኢሞ በዋትስአፕ በቴሌግራም እየደወላችሁ እኔን እንኳን ደስ አለ እያላችሁ የቆያችሁ ለእናንተ ይሄ ደስታችሁ እንደሆነ ያውቃለሁ እንናንተንም እንኳን ደስ አላችሁ ሁላችሁ ወዳለሁ ሌላ ደግሞ ለእናንተ የማስተላልፈው መልእክት ምንድነው ለእናንተ የምመኘው ምኞቴ እንድንገራችሁ ከኢትዮጵያ ውጪ ያላችሁ የትም አረብ ሀገርም ይሁን ካናዳም ይሁን አሜሪካም ይሁን
ኢራን ውስጥ ያላችሁም ኢትዮጵያውያን አሉ ደግሞ እንዲሁም ደግሞ የተለያየ እስራኤል ውስጥ ያላችሁም ለእናንተ እግዚአብሔር ሰላሙን እንዲያበዛላችሁ ምኞቴ ነው እና ደግሞ እግዚአብሔር ደግሞ ሰላሙን ያብዛላችሁ ወደ እናታችሁና ወደ አባታችሁ ቤት በሰላም እንድትመለሱ ለእናንተ እመኛለሁ። እንዲሁም ደግሞ የቻልኩትን ያክል እጸልይላችኋለሁ። እህቶቼ ወንድሞቼ እግዚአብሔር ከእናንተ ጋር አለ። እኛም እንደሆነ ያው ሰላም ባለበት ሀገር ነው የምንኖረው። እንግዲህ ወደኛም ያ እንደዚህ አይነት ክፋት እንደዚህ አይነት ሰይጣናዊ ስራ እንዳይደርስ እንዲሁም ደግሞ እየጸለይን እናንተንም በጸሎት እናስታውሳችኋለን። ነው እንግዲህ ከእግዚአብሔር የበለጠ ከእግዚአብሔር የሚያልፍ ነገር ምንም የለም። እግዚአብሔር አዋቂ ነው። በእሳት ውስጥ ለእግዚአብሔር መንገድ አለው፣ በውሃ ውስጥ መንገድ አለው። እንግዲህ እግዚአብሔር ይጠብቃችኋል። እንዲሁም ደግሞ ይጠብቃችሁ። ብዙ አትጨነቁ፣ ብዙ አትዘኑ። በዓለም እስካለን ድረስ መከራ እንዳለም እንዳትዘነጉ። ስለዚህ ይህንን ምኞቴን ለእናንተ ልነግራችሁ ወዳለሁ እና ሲቀጥል እኔም ደግሞ ወደ ቤቴ ልሄድ ስለሆነ ተከታተሉኝ። የሺ ደስታ አንድ ላይ እኔም ከዚህ በኋላ እንግዲህ ቤት ገባው ማለት ቶሎ መጋባት አለብን ያለው ነገር። እሷም ሆዷም እየገፋ ስለሆነ ያም ያሳስበኛል ቶሎ ካልተጋባን። ምክንያቱም ልትዋረድ ነው። ሴት ልጅ በእናቷ ወይ በአባቷ ቤት ወለደች ማለት ወይ ሳትጋባ ወለደች ማለት ምንም ያህል የእግዚአብሔር በረከት የሆነውን ልጅ ብትወልድም ያ ልጁ የመጣበት መንገዱ የሚያሳፍር ስለሆነ በጣም ውርደት ነው ለሷና ያንን ውርደቷ እኔም መሸከም አለብኝ መጋፋት አለብኝ በምለው ቶሎ እሷንም ለማግባት ወስናለሁ። እንግዲህ ያው ለሰርግ የሚያስፈልጉ ነገሮች አሉ። ለዛ ራሱ እስቲ ምን እንደምሆን አላወኩም። ያንን ጊዜ ይፍታው። እንግዲህ አንድ ደግሞ ለዛም ደግሞ ፈጣሪ እንዲረዳኝ እናንተም በቻላችሁት ብትጸልዩ ደስ ይለኛል። አሁን ደግሞ ስለናፈቀችኝ እንሂድ። እኔም ሊድ ከዚህ ክላሴ ካልወጣው እቺ ክላሴ ብዙ ትውስታ አለች እዚህ ክላስና ሊድ ሌትስ ጎ ጋይስ። ቻው ጋይስ፣ እንዴት ናችሁ? በድጋሚ እንግዲህ ደርሻለሁ ቤት። እንግዲህ ቤቴ ነው ግን ለማንኳኳት ሁላ ፈራው። ምክንያቱም ማታ ቤት አላደርኩማ። የተደርክ ምናምን ብላ በእኔ ላይ ጓ እንዳትሉላ ፈርቻለሁ። ግን ኢትስ ኦኬ። ያም ሆነ ይህ ያው እኔ መምጣቴ እሷ ደስ ልላት ይገባል። እንዲሁም ደግሞ ደስ እንደምላትም ተስፋ አደርጋለሁ 100%። ኦልሬዲ ቤቴ ይሄ ነው እንግዲህ ታውቃላችሁ። ሁል ጊዜ ያው በቪዲዮአችን ላይ የሚገባው ቤታችን ይሄ ነው። ይሄ የኔ ቤት ነው። ስለዚህ እናንኳኳለን። ከዛ መጣ ያው እሷ ከከፈተች ደስ ይላታል ብዬ ተስፋ አደርጋለሁ። እንግዲህ ያው ብቻዋ ነው ብዙ ጊዜ የምትሆነው። እናንኳኳ እንጠብቅ ጋይስ። ለማንኛውም አበለች እናቴ እንዴት ነሽ? የኔ ውድ የምር መታ ነው ወይስ በልም ነው? የኔ ጫንጣኩ ሳይነጋ ነው የጠራችኝ። ወይኔ ሳይነጋ ነው የጠራችኝ። አንተ ምን ሆነ ነው? ሆዴ ጨነቀሽ? የት አድረው ነው በጌታስ? ማታ አስገቢው አይግባ። እሺ አስገቡ ወይኔ እግሬ ግፊ ጎማለሁ አስገቢ። እሺ ነው የመጣው። ቢያንስ ከቤተሰቦቼ ጋር ላውራ። በስማም አስገቢ። ኧረ ወይኔ ነው እንጂ በስማም ጋይስ እንግዲህ በጣም ደስ ብሏታል። የምር እጅግ በጣም ደስ ብሏታል። ዋው ግማሽ ልብሶችን ቤት አስቀምጬ ነው የሄድኩት። አይ ሴት እኮ በቃ ለዚህ ጥሩ ይሄ ለወንዶች ነው የሚለቅ አግቡ ሴት። ይሄው እኔ አንድ ቀን ከሷ ጋር ስታረቅ ልብሶችን ሙሉ አጥባ ይሄ ሙሉ ልብሶችን ዘማለ ሙሉ ልብሶችን አጥባ ነው አስቀመጠችውና እንግዲህ ለማንኛውም ጋይስ ወደ ቤቴ ተመልሻለሁ በሰላም። እንግዲህ ከነሱ ጋር ትንሽ ሰዓት እናሳልፋለን። ሌትስ ጎ እንግዲህ ዋው ማይ ጋድ ናሺ ቤቱ
ምን ያስጠላኛል? እኔ እንዴት ነው የሚያስጠላኝ ቤቴ? እኔ እኮ ማታ ፍቅር እንዴት ነሽ መሲ? ምንም እኮ እኔ ቤት ያለክ መስሎኝ እኮ እሷ ራሱ አስጨነቀች። ማታ እኮ እኔ ምን እንደሆንኩ ታውቂያለሽ? ወይ ተጨናና ያደረችው ባልክ ተጨነቅሽ? እንዴ በጣም ወይ እኔ ነኝ እኔ በጣም በደንብ እያማልክ ነበር። ኖ ምን አድርገሽ ነው? አንተ ግን ሳትነግረኝ ስልክህን ዘጋግተህ እንዴት ነው? ስልክ እኔ ራሱ ደውዬ ልክ ነበር። በ11 ሰዓት ነው የመጣችው እሷ። ተጨንቀሽ ነበር? አልተኛችም። ሳትተኛ ነው ያደረችው። በስንት እስቲ ስልክህን አዎ ተደውሎልኛል ብዙ ጊዜ። እኔ አንዴ እንኳን አታነሳ። ይቅርታ ለማንኛውም የምር አውቃ ነው ወይስ እያየው ነው? አውቃለሁ እንደምትጨነቂ አውቃለሁ። እሺ የት አደርክ ንገረኝ። የት አደርክ? ልንገርሽ አይደለም ትላንት ያው ጋሼ መጥቶ አስታረቀን አይደል? ከዛ በኋላ ያው ግዴታ ጋሼን መሸኘት አለብኝ። ይሄ ወጣው ከፋዘር ጋር ከፋዘር ጋር እንደወጣሁ እኮ አዎ። ከዛ ወጥቼ አሳስብኝ የሆነ ነገር መጣልኝ። ልብሶቼ ብዙ ልብሶቼ እዛ ነው አሉት። ከዛ ልብሶችንም ማምጣት አለብኝ። ከዛ በኋላ ወስኜ በቃ ከዚህ በኋላ ያው ከሷ ጋር ለመወሰን ልብሶችን ማምጣት አለባቸው። ያንን ቤት ተከራይቼ እንደምኖር ታውቃላችሁ። ከዛ ያንንም ከራይ ቤቱንም ቁልፉን ለአከራይም ሰጥቼ ከዛ በኋላ እስቲ አንድ ቀን ከሷ ተለይቼ ባድር ምን ትሆናለች ብዬ አንተሷን ይዛት አትሄድም ነበር? ምን ይዞ መሄድ ብቻ ነው መሲ። በስልክ እራሱ ብትናገር ይቅርታሽ የኔ ፍቅር ይቅርታ ካልኩ እኮ ከይቅርታ የበለጠ ነገር ብቻ ስለመጣ ደስ ብሎኛል። ምን እየሰራችሁ ነበር? ጋይስ አያችሁ እኔ በሌለውበት ቡና እየጠጡ ሲኒ ምናምን ጨርሰን አጥበን ወሬ እያወሩ በቃ ሲኒ ቡና እኮ ነው የመጣሁት። በሌሊት ነው የመጣሁት። ምን ሆነ ነው? ቁርስ በልተን እሷ ራሱ አልተኘችም። ማታ ስደውልላት እየጨቀጨቀች አደረች። ብሩክ ጋር ሁላ ደውለን እኔ እያጠናሁኝ ነው ምናምን ይላል እሱ። በኢየሱስ ስም ጋይስ በእኛ ምክንያት መስም ተሰቃየች። ጌታ ምስክሬ። አዎ እውነት አንተና ሁልጊዜ እኔ የምር አንቺን ሰርፕራይዝ ላድርግሽ ብዬ ነው። ጌታ ይሄ ሰርፕራይዝ ነው። አዎ ሰርፕራይዝ ነው። አሁን ነው ከዚህ የበለጠ ሰርፕራይዝ አለን። አሁን እልል ማለት አለበት። መሲ እልል በስቲ እልል በስቲ እኔ ልበል። አዎ ባርቹ ወደ ቤት ተመልሶልኛል። ሻንጣውን ሁለት ሻንጣ ይዞ ነበር የወጣው። እሱንም ይዘው መጣለ። የምር ባይዘይ ማለት ነው። ምንም ብትል ዛሬ እውነቱ እሷ ጋር ነው ብዬ እንደውም ብታስቀይመኝ ራሱ ይቅርታ ብዬ በእግሩ ወድቃለሁ። አቃለሽ ነው አልኳት። ኖ ምንም ማለት ሌላ ነገር አወራሽ እንዴ? ስላጣራኔ ምንም አላወራውም። ከፋዘር ጋር ከጋሼ ጋር እንደወጣ ነው ይቀርብ ምናምን ስትል ነው ተረጋጋው። ማሪ ዝም ብለህ ሰውን ታስጨንቃለህ እንዴ? ነበር አራዲ ይቅርታ ጌታን ይቅርታ መሲ በጣም ይቅርታ የምር በጣም ይቅርታ። እና እኔ የምር እንደዚህ እንደምትጨነቂም አቃለሁ። ኦፍ ኮርስ አቃለሁ። ግን ዛሬ ሁሉ ሻንጣዬን ይዤ ስመጣ ደስ አላለሽም? ደስ ብሎኛል። እኔት በጣም ደስ ብሎኛል። ምንም አሁን ውጪ የቀረክ ነገር የለም። ምንም በቃ ከዚህ በኋላ ወደ ውጪ አትወጣም። ምንም ከዚህ በኋላ ከወጣውማ አብረን ነው የምንወጣው እኮ አንድ ላይ ሲጀመር ውጪ አንወጣም። እኔም አልወጣም። እንግዲህ ይሄ የተከበረ ቤተሰብ ስለኛ ተጨንቋል። የምር ተጨንቋል። ምንድነው እስከዚህ ከስራችን በላይ ሆነብኝ እንደዚህ ተጨነቅን እያሉ ቤተሰቦቻችን በጣም ቡና ይፈላ እጣን ጨስ ይበል እና ጋይስ ዛሬ በእውነት ደስ የሚል ቀን ነው። ደስ ብሎኛል። እኔ በበኩሌ ወደ ቤቴ ተመልሻለሁ። እናንተንም ደስ እንዳላችሁ አውቃለሁ 100%። ከዚህ በኋላ ከቤቴ አልወጣም። ትላንት ጋሽም መጥቶ ነግሮናል። ወንድ ልጅ ሆነ አንተ ቤቱን ትተህ ስትሄድ ሰው ምን ይላል ምናምን እያለ በደንብ ነው መከረኝ እና የመከሩኝ ነው ማለት በኢየሱስ ይቅርታ። ይሄ ትንሽ የአማርኛ እጥረት ነው እና ማክበሩ የአማርኛ እጥረት ነው ስህተት ነው እና ይቅርታ ለዛ ይቅርታና በጣም ነው መከሩኝ። ያንን ምክራቸውንም ደግሞ ሰምቻለሁ።
ከዚህ በኋላ ከዚች ቤት ዝር አልልም። ምንም ብታስቀይመኝ ብታናደኝ ያው አንድ ላይ እዚህ ቤት እንኖራለን። ደግሞ ያው አላስጨንቃችሁም። እናንተም በእኔ በኩል በእኛ በኩል አትጨነቁም። ከዚህ በኋላ ደስታ እጥፍ ድርብ ደስታ ይመጣል። እሷም እርጉዝ ከመሆኗ አንጻር ያው የምመጣው ልጅም ለእኛ ብዙ ሲሳይ ይዞ እንደሚመጣ ተስፋ አደርጋለሁ እና ለእኛ ብዙ ነገር ስትመኙ የቆያችሁ እኛም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እና የሺ አንቺ የምታወሪው ነገር ካለ ለቤተሰቦችሽ አለ። እኔ በቃ ሁሉም እነሱን ወዳቸዋለሁ፣ አከብራቸዋለሁ። ለነሱ ትልቅ ቦታ አለኝ እና በጣም ነው ከልቤ ማመሰግናቸው። እኔ በደስታ ጠፋፊ ማወራራ አንቺም የኛን ቤተሰቦችን እንትን ባይዘው ውጪም ውስጥም ያሉ የኛ በቀኛን የሚከታተሉ ቤተሰቦቻችን ለኛ ሁሌ ይጸልዩልናልና እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ለዚህ የደረስነው በእናንተ ጸሎት ነውና በቃ እነሱም ዛሬ ሊታረቁ የደረሱት በእናንተ ጸሎት ነው። ስለዚህ በጣም ነው የምናመሰግናችሁ። አሁንም ከዚህም የተሻለ ህይወት እንዲኖሩ እናንተ ጸልዩላቸው እላለሁ። አለቀ። ሁሉም በቃ ትንሽ አወራና ይላል። አንተ ብዙ አውራ፣ አንተ የቤቱ አባወራ አይደለህ? አንተ ብዙ አውራ። ያው አባወራም ከመሆኔ አንፃር ብዙ ማውራት አለብኝ። ዋና ነጥቦችን ሁለት ነጥቦችን አውርቼ እኔም አበቃለሁ። ከዛ በኋላ እኔም ደክሞኛል፣ ሻወር ምናምን ወስዳለሁ። በጣም ነው ደከመኝ እና እነኛም ምንድናቸው በተለይ ለኔ ለየሺ ለመሲ እኔ እንጃ ለእናንተ ተደውሎ አያውቅም። በኢሞ በዋትስአፕ ሁሌ ይደወላል። አንድ ሰዓት ራሱ ዘሎ አያውቅም። ያ የምር አንደኛና መጀመሪያው ለእናንተ በኢሞ በዋትስአፕ በቴሌግራም እየደወላችሁ የኛን ሰላም ፈልጋችሁ ስትጨነቁ ለቆያችሁ ለእናንተ በእውነት ትልቅ ክብር አለኝ። ተነስቼ ነው እናንተን ማመሰግነው። በጣም ወዳችኋለሁ፣ አከብራችኋለሁ። ከልቤ ነው ምስጋናዬ። ስለኛ የምትጨነቁ እኛ ታርቀናል። አሁን ደስ ይበላችሁ፣ በጣም ተደሰቱ። በቃ ምክንያቱም በሰው ደስታ የሚደሰት ነገ ደግሞ ደስታ የሆነ ነገር ወደ ራሱ ወደ ህይወቱ ይመጣልና በእኛ ደስታ የተደሰታችሁ እግዚአብሔር ይባርካችሁ። ይሄ የመጀመሪያ ሀሳቤ ነው እና ቁጭ ወይ እና ሁለተኛው ምንድነው? ሁለተኛው ትልቅ ጉዳይ ነው። ለነሱ ነው ቃል መገባላቸው ነው። ሁለተኛው ምንድነው? ኢቭን እሷ በሆዷ የያዘችው ልጅ የኔ ልጅ ባይሆን ራሱ እኔ ያሳድጋለሁ። ምን አይነት ነገር የምርን አልተነገረችም። እሷ እናት ነች፣ ታውቃለች። ልጁ የማን እንደሆነ ታውቃለች 100%። እንደውም የኔ ልጅ ባይሆን ራሱ እኔ ግን አሳድገዋለሁ፣ የራሴ ልጅ አደርጋለሁ። ባይሆንም ይሄን ለእናንተም ቃል ይገባላችኋለሁ፣ ለሷም ቃል ይገባላታለሁ። እና ይሄ እናንተስ እኔን ስለምትወዱኝ ለኔ ስለምትጨነቁ እና እስከዛሬ ጭንቃችሁ ሆኖ ደስታዬም እንዲሁም ደግሞ ደስታችሁ ሆኖ ከህይወቴ ግማሽ አካል ጎን ሆናችሁ በቃ ሁሉንም ነገር ከኔ ጋር ያሳለፋችሁ ለእናንተ ደግሞ እኔ ከዚህ በኋላ ደስታ ሆነ የሚያስተምር ደስ የሚያሰኛችሁ ነገር ይዤላችሁ ለመምጣት ቃል ገባለሁ። ምንም ብትሆን ምንም ብታጠፋ ሁሉም ጥፋተኛ እኔ ሆኜ በፊቷ ተንበርክኬ ሁሌ ይቅርታ ጠይቃታለሁ። ምንም ለምንፈጠረው ነገር ለየትኛውም ችግር እኔ ኃላፊነቱን ወስዳለሁ። ገና ከብረን ወልደን እዚህ ቤት ልጆቻችን ሞልቶ በቃ እንደውም ከኛ አልፎ ተርፎ ከጎዳና ልጆችን አምጥተን የምናሳድግበት ቤት ይሆናል ይሄ ቤት። እንግዲህ አንድ ልጅ ደግሞ ከጎዳና እኔ እንዳነሳው ታውቃላችሁ፣ ሌላም ጨምራለሁ እና ደግሞ ለዚህ በጎ ስራ ካጠገቢ ነን እያላችሁ ስታበረታቱ የቆያችሁ እናንተንም በጣም አመሰግናለሁ። በውስጥ ደግሞ ሰፖርት ለማድረግም እየተዘጋጃችሁ ያላችሁ እናንተንም በጣም አመሰግናለሁ። እኔ ጨርሻለሁ። ምን ተሰማሽ? እኔ የሆነ ማወራው ነገር አለና በመጨረሻ ማለት ነው አሁን ነው ትዝ ያለኝና
ጣት በጣም ሲጨነቅ ነበር በአንድ በኩል አሁን ላይ ከኢትዮጵያ ውጪ ያለው ነገር ጥሩ ነገር አይደለም እና በጣም እየተጨነቁ ነው ያያቸው ነውና ለእናንተ እግዚአብሔር አለ እግዚአብሔር ባላችሁበት እግዚአብሔር ይጠብቃችሁ አትፍሩ ጸልዩ እግዚአብሔር ከጎናችሁ አለ ስለዚህ ጸልዩ እኛም እንጸልያለን ለእናንተ አትፍሩ አሁንም አትፍሩ ምንም ክፉ አይነካችሁ እንደዛ ነው ምለው Thank you so much እና መሰግናለን እኔም ሻወር ልውሰድ ቡና ይፈላ ቡና ይፈላ ከዛ ኖ ቡና ይፈላ እዚህ እየተጫወትን ጌታን አመዝግነን በቃ ፈታ ብለን ነው የምንለያየው እና እኔ ሻወር ልውሰድ